በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘአብጽሐነ እስከዛቲ ሰዓት እስከዚህች ሰዓት ያደረሰን የአባቶቻችን የቅዱሳን አበው የእናቶቻችን ደግሞ የኔና የናንተ አባትና አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስለማይነገር ስጦታው ስለማይከፈል ውለታው ዘለዓለም የተመሰገነ ይሁን። በሚያስፈራው በሚያስደነግጠው በቅድስናው አደባባይ ለአምልኮተ እግዚአብሔር የምትቆሙ አባቶች፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር፣ አኀው ዲያቆናት፣ ምእመናንና ምእመናት፣ ደግሞ የተወደዳችሁ ሕፃናት፣ ይህንን ድምፅ በመላው አቅጣጫ የምትሰሙ ምእመናንና ምእመናት በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። ሰማይን ያለ ካስማ ምድርን ያለ መሰረት ያጸና ልዑለ ባሕርይ ቅዱስ እግዚአብሔር ዘለዓለም የተመሰገነ ይሁን። እግዚአብሔር አምላካችን እንደወደደ እግዚአብሔር አምላካችን እንደፈቀደ የዕለቱን በዓል በተመለከተ የእግዚአብሔርን ቃል እንማማራለን። እግዚአብሔር አምላካችን የልድያን ልቡና ከስጋ ገበያ መልሶ ቃሉን እንድታደምጥ ልቡናዋን እንደከፈተ የኔንና የናንተንም ልብ እንዲከፍትልን የአምላካችን ቅዱስ ፈቃዱ ይሆንልን። እግዚአብሔር አምላካችን ቢረዳን የምንነጋገርበት የትምህርታችን ርዕስ የሚሆነው መዝሙረኛው ቅዱስ ዳዊት በመዝሙር 88 ቁጥር 12 ላይ የዘመረውን መዝሙር መነሻ ቃል በማድረግ ይሆናል። ታቦር ወአርሞንዔም በስመ ዚአከ ይትፌስሑ፣ ታቦርና አርሞንዔም በስምህ ደስ ይላቸዋል። ይህንን ቃል ልበ አምላክ ቅዱስ ዳዊት ተናግሮታል። ቃሉ የትንቢት ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ ከ1000 ዓመት ቀድሞ መዝሙረኛው ቅዱስ ዳዊት በትንቢት መነጽርነት ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ብርሃነ መለኮቱን እንደሚገልጥ ታቦርና አርሞንዔም የተባሉ ተራሮችም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ደስ እንደሚሰኙ የገለጠበት ቃል ነው። እግዚአብሔር አምላካችን ቢረዳን ስለ ደብረ ታቦር በምልአት በስፋት ባለን ሰዓት ለመመልከት እንሞክራለን። አስቀድሞ እንኳን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ለገለጠበት ለደብረ ታቦር በዓል እንኳን አደረሳችሁ አደረሰን እላለሁ። ይህ በዓል ቤተ ክርስቲያናችን በኢየሱስ ክርስቶስ ስም ከምታከብራቸው 18 በዓላት መካከል አንዱ ነው። 9 አበይተ በዓላት፣ 9 ደግሞ ንዑሳን በዓላት ብላ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ቤተ ክርስቲያን በዓላትን ታከብራለች። 9ኙ አበይተ በዓላት የሚባሉት የመጀመሪያው ጽንሰት ነው። መጋቢት 29 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የተጸነሰበትን ዕለት ቤተ ክርስቲያን ከ9ኙ አበይት ታላላቅ በዓላት መድባ ታከብረዋለች። ሁለተኛው ልደት ነው። ይህ ደግሞ ታኅሳስ 29 ቀን በዓለ ገና ብለን የምናከብረው ነው። ሶስተኛው አብይ በዓል ደግሞ ጥምቀት ነው። ጥር 11 ቀን የምናከብረው የጌታ አብይ በዓል ነው። አራተኛው በዓል ትንሣኤ ነው። ትንሣኤ ደግሞ ዘያርግና ዘይወርድ አለው። ስለዚህ የትንሣኤ በዓልንም እንዲሁ እናከብራለን። ስቅለትም እንደዚሁ ጥንተ ስቅለቱ መጋቢት 27 ቀን ቤተክርስቲያናችን የምታከብረው አብይ በዓል ነው። 6ኛው ትንሣኤ ነው። 7ኛው ዕርገት፣ 8ኛው ጰራቅሊጦስ፣ 9ኛው ደግሞ በዓለ ደብረ ታቦር ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት መንፈሳዊም ደግሞ ባህላዊ ትውፊትም ያለው የቤተ ክርስቲያናችን ታላቅ በዓል ነው። ይህንን የደብረ ታቦርን ታሪክ ቅዱሳን ወንጌላውያን በተለያየ አቅጣጫ ዘግበውታል። 3 ወንጌላውያን ዘግበውታል። ለምሳሌ ማቴዎስ በማቴዎስ ወንጌል ምዕራፍ 17 ላይ የደብረ ታቦር ታሪክን ዘግቦልን እናገኘዋለን። ደግሞ ወንጌላዊው ማርቆስ በማርቆስ ወንጌል ምዕራፍ 9 ላይ በተመሳሳይ የደብረ ታቦርን ታሪክ ቅዱስ ማርቆስ ዘግቦት እናገኘዋለን። ደግሞ ወንጌላዊው ቅዱስ ሉቃስ በሉቃስ ወንጌል ምዕራፍ 9 ላይ ይህንኑ የደብረ ታቦር ታሪክ ዘግቦታል። ያልዘገበው ብቸኛ
ወንጌላዊ ወይም ሐዋርያ ቅዱስ ዮሐንስ ነው። ለምንድነው ስንባል ቅዱስ ዮሐንስ በተራራው ራስ ላይ ከወጡት ይህ ምስጢር ከተገለጠላቸው ቅዱሳን ሐዋርያት መካከል አንዱ ነው። ስለዚህ ክብሩን ጻፈ፣ ክብሩን ገለጠ፣ ስለሱ ማንነት ዘገበ እንዳይባል ወንጌላዊ ቅዱስ ዮሐንስ ሶስቱ ወንጌላውያን ስለጻፉት አንዳችም ነገር ስለ ደብረ ታቦር ታሪክ አልጻፈም ማለት ነው። ወንጌላውያን እንዲህ ናቸው፣ ሐዋርያት እንዲህ ናቸው። የነሱ ክብር ከሚጎላ ይልቅ የጌታ ክብር የወንድሞቻቸው ክብር ቢገለጥ ይወዳሉና የራሳቸውን ማንነት ክብር መሸሸግ ይወዳሉና ይህንን የደብረ ታቦር ታሪክ አልዘገበውም። ታቦር ምንድን ነው? ከስሙ ትርጉም እንነሳ። ታቦር ማለት የዕብራይስጥ ቃል ነው። ትርጉሙም ምስጋና፣ ውበት፣ ድምቀት ማለት ነው። ታቦር በገሊላ አውራጃ የሚገኝ እጅግ በጣም ግዙፍ ተራራ ነው። ይህ ታቦር ከናዝሬት ከተማ ደግሞ በስተ ምስራቅ በኩል ይገኛል። ከዮርዳኖስ ወንዝ ደግሞ በስተ ምዕራብ በኩል የሚገኝ ከመሬት ወለል በላይ ከ500 ሜትር ከፍታ በላይ የሚመዝን እጅግ በጣም ከፍ ያለ ተራራ ነው። ከርቀት ሲመለከቱት ድምቀቱ፣ ውበቱ የዚህ የደብረ ታቦር ተራራ እጅግ በጣም የላቀ ተራራ ነው። ስለዚህ ታቦር የሚለው ቃል የተራራ ስም ነው ማለት ነው። ጌታ ለምን በታቦር ተራራ ተገለጠ? ለምን በሌላ ተራራ ላይ አልተገለጠም ስንል የመጀመሪያው ነጥብ ትንቢተ ነቢያትን ለመፈጸም ነው። ነቢያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ እንደሚገለጥ አስቀድመው ከመወለዱ ቀድሞ ትንቢት ተናግረዋል። ያናገራቸው እግዚአብሔር መንፈስ ቅዱስ እግዚአብሔር ነው። ነቢዩ ዳዊት በመዝሙር 88 ቁጥር 12 የትምህርታችን ርዕስ ባደረግነው ቃል ላይ ምን ይላል? ታቦር ወአርሞንኤም በስመ ዚአከ ይትፌስሑ። ታቦርና አርሞንኤም በስምህ ደስ ይላቸዋል። በታቦር ተራራ ላይ በገለጥከው ብርሃን መለኮታዊ ክብር ታቦርና አርሞንኤም የነሱም ክብር አብሮ ተያይዞ ይጎላልና ደስ ይላቸዋል ሲል መዝሙረኛው ቅዱስ ዳዊት ትንቢት ተናግሯልና ታቦርና አርሞንኤም ክብራቸው የሚገለጥበት በስማቸው በዓል የሚሰየምበት ጊዜ መፈጸሙን ጌታችን መድኃኒታችን ኢየሱስ ክርስቶስ ለማረጋገጥ በደብረ ታቦር ተራራ ላይ ተገልጧል። ሌላው ከዚሁ ገጸ ንባብ ጋር ታቦርና አርሞንኤም በስምህ ደስ ይላቸዋል ከሚለው ቃል ጋር የሚገናዘብ ወይም ይህንን ቃል የሚተባበር ቃል ደግሞ አባ ጊዮርጊስ ዘጋስጫ በሰዓታት ጸሎቱ ላይ ያነሳል። ምን አለ? ደብረ ታቦር እኒ ተሐሰሰት በብርሃነ መለኮትከ። ደብረ ታቦር በተራራህ ላይ በገለጥከው መለኮታዊ ብርሃን ተደሰተች። የታቦር ተራራ በተራራው ላይ በገለጥከው ብርሃን ሐሴት አደረገች፣ ደስ ተሰኘች ሲል የመንፈስ ቅዱስ እንዚራ የተባለው ይህ አባት አባ ጊዮርጊስ በሰዓታት ጸሎቱ ላይ ይናገራል ማለት ነው። ሌላው በታቦር ተራራ ላይ ክርስቶስ የተገለጠበት ምክንያት የእግዚአብሔር መንግስት ምሳሌ ስለሆነ ነው። ተራራ የእግዚአብሔር መንግስት ምሳሌ ነው። ምክንያቱም ተራራ ከፍ ያለ እንደሆነ ሁሉ የእግዚአብሔር መንግስት ከምድራዊ ተቋማት፣ ከምድራዊ ባለስልጣኖች፣ ሹመኞች፣ መንግስታት በላይ ከፍ ያለች ናት። ልዕልናዋ ምድራዊ አይደለም የሚለውን ለመግለጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብሩን የገለጠው ብርሃነ መለኮቱን ያሳየው በደብረ ታቦር ተራራ ላይ ነው። ሌላኛው ጌታ በታቦር ተራራ ላይ ወይም በረጅም ተራራ ላይ ሶስቱም ወንጌላውያን ደብረ ታቦር ብለው አልጠቀሱም። መዝሙረኛው ቅዱስ ዳዊት ነው በትንቢት የታቦር ተራራ ብሎ የገለጠው። ወደ ረጅም ተራራ ወይም ትልቅ ተራራ ብለው ነው የገለጡት ወንጌላውያን። ስለዚህ በተራራ ላይ ክርስቶስ መገለጡ ጽኑ ጸሎትን ወይንም ደግሞ ብሕትውናን ለማስተማር ነው። ተራራ ቅድም እንዳልኳችሁ ከምድር ከፍ ብሎ የሚታይ እንደሆነ ሁሉ ሰዎችም ጽኑ ጸሎትን ቢፈልጉ፣ ክብርን ቢፈልጉ ከሰው ወይም ከምድራዊ ሐሳብ ተለይተው ከፍ ወዳለው ብሕትውና፣ ምናኔ፣ ጸሎት፣ መንፈሳዊ አገልግሎት ማደግ እንደሚገባቸው ጌታችን በተግባር በዚህ ምሳሌ አስተምሮናል። እንዲሁም የማቴዎስ ወንጌል ምዕራፍ 4 ላይ ያለውን ታሪክም ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት መጾሙ መጸለዩ ለብሕትውና ወይም ጽኑ ጸሎትን
መያዝ እንደሚገባ ጌታችን ያስተማረበት ነው። ሌላው የምንመለከተው ለምን ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ሐዋርያትን ብቻ ይዞ ወደ ረጅም ተራራ ወይም ወደ ደብረ ታቦር ተራራ ወጣ የሚል ነው። እንደምናውቀው ቅዱሳን ሐዋርያት 12 ናቸው። ከ12ቱ ሐዋርያት መካከል ወደ ተራራው ራስ ይዟቸው የወጣው 3ቱን ሐዋርያት ብቻ ነው። ያዕቆብ፣ ዮሐንስ እና ቅዱስ ጴጥሮስን። ሌሎቹ 9ኙ ሐዋርያትስ ለምንድን ነው 3ቱን የመረጠው ያልን እንደሆነ አባቶቻችን 9ኙ ሐዋርያት የተራራው ራስ ላይ ባይወጡም ከተራራው እግር ስር ሆነው ለ3ቱ ሐዋርያት የተገለጠውን ምስጢር የተገለጠውን ራእይ ተመልክተዋል፣ ሰምተዋል ብለው አባቶቻችን ሊቃውንት ያስተምሩናል። 3ቱ የተመረጡት ግን ለምንድን ነው የሚለውን ስንመለከት የመጀመሪያው በኦሪት የምስክርነት ሕግ በኦሪት ዘዳግም ምዕራፍ 19 ቁጥር 15 ላይ እንደተቀመጠ በ2 እና በ3 ምስክር ነገር ሁሉ ይጸናል ይላል። ስለዚህ የክርስቶስ የባህሪ አምላክነት ጌትነት የሚገለጠው በ2 ወይም በ3 ምስክሮች ነውና ምድራዊ ምስክርም ስለሚያስፈልግ ያዕቆብ፣ ዮሐንስና ጴጥሮስን ምድራዊ ምስክሮች አድርጎ በተራራው ራስ ላይ ይዟቸው ወጣ ይላል። ሌሎቹ 9 ሐዋርያት ግን ከተራራው እግር ስር ሆነው 3ቱ የተመለከቱትንም ምስጢር ተመልክተዋል ማለት ነው። ሌላኛውና ሁለተኛው 3ቱን የመረጠበት ምክንያት በማርቆስ ወንጌል ምዕራፍ 10 ቁጥር 35 ላይ ስንመለከት የዘብዴዎስ ልጆች ማለትም ያዕቆብና ዮሐንስ ኢየሱስ ክርስቶስን አንድ ጥያቄ ጠየቁት። ምን ብለው? የለመንህን ሁሉ አድርግልን አሉት ይላል። ምን ያልህን ሁሉ? የለመንህን ሁሉ። ልብ በሉ፣ እግዚአብሔር አምላካችን አባታችን ነው፣ ፈጣሪያችን ነው። እኛ ከምንሻው እኛ ከምንወደው ከምናስበው ነገር ሁሉ በላይ የሚያስፈልገንን የምንወደውን ነገር እግዚአብሔር ሊሰጠን የታመነ ነው። እነዚህ ያዕቆብና ዮሐንስ ግን የምንሻውን የምንፈልገውን ሁሉ አድርግልን አሉት። ምን ትፈልጋላችሁ አላቸው። ምን ላድርግላችሁ አላቸው። በዚህን ጊዜ ያዕቆብና ዮሐንስ አንደኛችን በቀኝ አንደኛችን በግራ በዙፋንህ በክብርህ ላይ በምትቀመጥበት ጊዜ እንቀመጥ ዘንድ እንሆን ዘንድ ፍቃድ አሉት። እኔ የምጠጣውን ጽዋ ልትጠጡ ይቻላችኋልን? እኔ የምጠመቀውን ጥምቀት ልትጠመቁ ይቻላችኋልን? እኔ የምቀበለውን መከራ ልትቀበሉ ይቻላችኋልን? አይቻላችሁም አላቸውና መድኃኒታችን ኢየሱስ ክርስቶስ የምትለምኑትን ሁሉ አታውቁም ብሎ ገሰጻቸው ይላል። የለመኑት አንደኛው የክርስቶስ ዙፋኑ ክርስቶስ ሰይጣንን ድል የሚነሳበት የሚያስርበት ድል ማድረጊያው መስቀሉ ነው። ስለዚህ የለመኑት ሞታቸውን ነበረ፣ መስቀልን ነበረ፣ መከራን ነበረ። ክርስቶስ ግን አይሆንም አላቸው። የምትለምኑትን አታውቁም አላቸው። እግዚአብሔር አምላካችን ቸር ነው። ስንቶቻችን ሳናውቅ ራሳችንን የጠቀምን መስሎን መጥፊያችንን መሞቻችንን ለመንን። እግዚአብሔር ግን መሐሪ ስለሆነ በምህረቱ ብዛት የለመነውን ሳይሆን የጠየቅነውን ሳይሆን የሚያስፈልገንን የሚጠቅመንን እግዚአብሔር አምላካችን ይሰጠናል። እግዚአብሔር አምላካችን የምንፈልገውን ሳይሆን የሚያስፈልገንን እንዲሰጠን ቅዱስ ፈቃዱ ይሁንልን። የመጀመሪያው ለነዚህ 2 ሐዋርያት ምላሽ የሆናቸው ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ መርጦ ለዘብዴዎስ ልጆች ለያዕቆብና ለዮሐንስ መልስ ይሆን ዘንድ አሁን የነሱ ሐሳብ እንዲፈጸም ነው የፈለጉት። ክርስቶስ እንደከለከላቸው ነው የሚያስቡት። ደግሞ በተመሳሳይ ቅዱስ ጴጥሮስን ስንመለከት ቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ እሰቀላለሁ፣ የካህናት አለቆች አሳልፈው ይሰጡኛል፣ እገደላለሁ፣ በ3ኛው ቀን እነሳለሁ እያለ ሲነግራቸው ቅዱስ ጴጥሮስ ጌታ ሆይ አይሁንብህ አለው። እርግጥ ከፍቅሩ የተነሳ ነው፣ ግን ክርስቶስ የመጣበት ዓላማ መከራ ተቀብሎ ሞቶ ተሰቅሎ እኔና እናንተን ለማዳን ነው። አይሁንብህ ሲለው ቅዱስ ጴጥሮስ ኢየሱስ ክርስቶስን ክርስቶስ ምን አለው? ሂድ አንተ ሰይጣን ብሎ ቅዱስ ጴጥሮስን ገሰጸው ይላል። በጴጥሮስ ላይ አድሮ ክርስቶስ እንዳይሰቀል መከራ እንዳይቀበል እንዳይሞት ዓለምን እንዳያድን ይሻ የነበረ ዲያብሎስ ስለነበረ ነው። ስለዚህ በአንጻረ ጴጥሮስ ዲያብሎስን ሲረግም ነው እግዚአብሔር አምላካችን። ጴጥሮስን ግን ሂድ አንተ ሰይጣን ብሎ ገሰጸው። ኋላ 3ቱ የምስጢር ሐዋርያት በተራራ ላይ ከወጡ በኋላ ልብሱ እንደበረዶ ነጭ ከሆነ በኋላ ሙሴ ኤልያስ ከመጡ በኋላ በዛ የታቦር ተራራ ላይ እንኳን ቅዱስ ጴጥሮስ ደግሞ ምን አለ?
በዚህ መሆን ለኛ መልካም ነው፣ 3 ዳስ እንስራ ብሎ ተናገረ። አባ ጊዮርጊስ ዘጋስጫ ምን ይላል? ጴጥሮስ ሆይ በዚህ መሆን ለኛ መልካም ነው አልክ። እርግጥ ነው ከነ ሙሴ ጋራ ከነ ኤልያስ ጋራ ከክርስቶስ ጋራ አብሮ መሆን መልካም ነው፣ ግን ለዓለም ሕዝብ መልካም አይደለም። ምክንያቱም ዓለም የሚድነው ክርስቶስ ቢሰቀል ነው፣ ክርስቶስ መከራን ቢቀበል ነው ሲል በምስጢር ይናገራል። አሁን ግን ልክ ቅዱስ ጴጥሮስ በዚህ መሆን ለኛ መልካም ነው ባለበት ሰዓት የባህሪ አባቱ እግዚአብሔር አብ ከሰማይ ሆኖ ለጴጥሮስ ጥያቄ ምላሽ ሰጠ። ምን ሲል? የምወደው ልጄ ይህ ነው፣ እርሱን ስሙት አለ። አያችሁ የእግዚአብሔር ልጆች፣ መስማት የሚገባን ማድመጥ የሚገባን የእግዚአብሔርን ቃል ነው። እርሱ ነው ልንሰማ የሚገባው። ስንቶቻችን ነን በገዛ ፈቃዳችን ሄደን መጨረሻችን ጥፋት የሆነ መጨረሻችን ገደል የሆነ መቃብር የሆነ ውድቀት የሆነ። እግዚአብሔርን የምንሰማ ከሆነ ግን መዳን ይሆንልናል። እግዚአብሔርን የምንሰማ ከሆነ ግን ፈውስ ይሆንልናል። ስለዚህ እግዚአብሔርን መስማት እንዳለብን በቅዱስ ጴጥሮስ አማካኝነት፣ በቅዱስ ዮሐንስ እና በቅዱስ ያዕቆብ አማካኝነት እግዚአብሔር አምላካችን 3ቱን የምስጢር ሐዋርያት ወደ ተራራ ራስ አውጥቶ ገልጦላቸዋል። ሌላኛው ለቅዱስ ጴጥሮስ እንደ ሽልማትም የሆነው ዘንድ ነው። የእግዚአብሔር ልጆች በዚሁ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ክርስቶስ ጠየቀ። ሰዎች እኔን የሰውን ልጅ ማን ይሉኛል አለ። ብዙዎች አንተ ከነቢያት አንዱ ነህ፣ አንተ ከኤርምያስ ነህ፣ ሙሴ ነህ ይሉሃል አሉት። ክርስቶስ እናንተስ ማን ትሉኛላችሁ አለ። ሰዎች ስለኛ ብዙ ነገር ሊሉ ይችሉ ይሆናል። የሌለንን ማንነት ሊለጥፉ ሊሰጡ ሊሰይሙን ይችሉ ይሆናል። ግን እኛ ማን ሆነን ነው? በእርግጥ እነሱ እንደሚሉን ሆነን ረክሰን በድለን ተገኝተን ከሆነ ይበለን ነው ማለት ያለብን። ከማናንሽ ብለን ምላሽ መስጠት አይጠበቅብንም። ክርስቶስ ማንነቱ ግን ሌላ ነው። እነሱ የሚጠሩት ግን በሌላ ማንነት ነው። ከነቢያት አንዱ ነው ይሉታል፣ ነቢይ ነው ይሉታል። በስተመጨረሻም ቅዱስ ጴጥሮስ ፈጠናልና አንተ ክርስቶስ የእግዚአብሔር ልጅ ክርስቶስ የእግዚአብሔር ልጅ ነህ ብሎ ኢየሱስ ክርስቶስ የእግዚአብሔር ልጅ ስለመሆኑ መሲህ ስለመሆኑ አበክሮ ተናገረ፣ መሰከረ። በዚህን ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለው፣ የዮና ልጅ ስምዖን ሆይ ይህንን ስጋና ደም አልገለጠልህም፣ አንተ ብፁዕ ነህ ብሎ ለቅዱስ ጴጥሮስ ምስጋናውን አቀረበ ይላል። የቤተ ክርስቲያናችን ሊቅ ቅዱስ አውግስጢን ደግሞ ሲናገር የእምነት ትልቁ ሽልማት ያመኑትን ማየት ነው ይላል። የእምነት ትልቁ ሽልማት ያመኑትን ማየት ነው። ስለዚህ ቅዱስ ጴጥሮስ ክርስቶስ መሲህ እንደሆነ ዓለምን ሊቤዥ የመጣ መድኃኒት እንደሆነ ስለመሰከረ አንተ መሲህ ነህ ብሎ በማመኑ ለዚህ ሽልማት ይገባዋል። ሽልማቱ ምንድን ነው ያለን እንደሆነ በደብረ ታቦር ተራራ ላይ ያመነውን ነገር በዓይኑ እንዲያይ እንዲያረጋግጥ ብርሃነ መለኮቱን ሙሴ እንዳይደለ ኤልያስ እንዳይደለ ከነቢያት አንዱ እንዳይደለ ክርስቶስ ይገልጥለት ዘንድ ወደ ረጅም ተራራ ይዞት ወጣ ይለናል። ሌላው በተራራው ላይ ሙሴና ኤልያስ ለምን መጡ የሚል ነው። ሙሴ የመጣው ከመቃብር ነው። ኤልያስ ደግሞ ከብሔረ ሕያዋን። ምክንያቱም የመጀመሪያው እኔ የሙታንና የሕያዋን አምላክ ነኝ ሲል ነው። እንደምናስታውሰው ሊቀ ነቢያት ሙሴ የሕግ አለቃ ነው፣ የሕግ ሊቅ ነው። 5ቱን ብሔረ ኦሪት የጻፈው ሊቀ ነቢያት ቅዱስ ሙሴ ነው። ከ570 ጊዜ በላይ በሲና ተራራ ላይ ከእግዚአብሔር ጋር ቃል በቃል ሲነጋገር ሙሴ እግዚአብሔርን እንዲህ ሲል ጠየቀው። ሕግን የተቀበልከው ከማን ነው ቢሉኝ፣ አይተኸዋል ወይ ቢሉኝ አዎ እንድላቸው፣ ያየሁትን ያወራሁትን አምኜ እንድነግራቸው እስቲ ተገለጥልኝ፣ ፊትህን ልየው ሲል ሙሴ እግዚአብሔር አምላካችንን ጠየቀ። እግዚአብሔርም እንዲህ አለው፣ ፊቴን አይቶ የሚቆም ፊቴን አይቶ የሚጸና የለም፣ ስለዚህ ጀርባዬን ታያለህ አለው። ጀርባዬን ታያለህ ማለቱ አባቶቻችን ሊቃውንት መተርጉማን እንደሚናገሩት በኋለኛው ዘመን በስጋ ማርያም ተገልጬ ስጋ ለብሼ ታየኛለህ ሲለው ነው። ሙሴ ግን በዚህ ዓለም ላይ ለጥቂት ዘመናት ከኖረ በኋላ ናባው የሚባል ተራራ ላይ ሞቶ ተቀበረ። እግዚአብሔር ልጆች እግዚአብሔር ፊቱን ሳያሳየው፣ እግዚአብሔር ጀርባውን ሳያሳየው፣ የሙሴ ተምኔት ሳይፈጸም በኋለኛው ዘመን ግን እግዚአብሔር አምላካችን
የለመኑትን የማይነሳ የለመኑትን የማይረሳ አምላክ ነውና እግዚአብሔር አምላካችን በደብረ ታቦር ተራራ ላይ ሙሴን ከመቃብር አውጥቶ በደብረ ታቦር ተራራ ላይ አቆመው። ያ ማለት ሰዎች ሙሴ ነህ ይሉሃል ሲሉት እንደነበረ የከሳሾችን የሐሰተኞችን ክስ ለመሻር ሙሴን ከዚያ በታቦር ተራራ ላይ አቆመው ይላል። ከዚያም ሙሴ ስለ ክርስቶስ መናገር ጀመረ። ባህር ብከፍል፣ ጭንጫ ላይ ውሃ ባፈልቅ፣ መና ከሰማይ ባወርድ አንተን መከታ አድርጌ አንተን ጌታ አድርጌ አንተን ለምኜ ነው ብሎ ስለ ክርስቶስ አምላክነት መሰከረ። ጌትነቱን ተናገረ። የሕግ ፍጻሜ ክርስቶስ መሆኑን ተናገረ። የሕግ አለቃ እግዚአብሔር ክርስቶስ መሆኑን መሰከረ ይላል። ኤልያስም እንዲሁ ከብሔረ ሕያዋን መጥቶ በእሳት ሰረገላ በእሳት ፈረሶች ወደ ሰማይ ከተነጠቀበት ኤልያስ መጥቶ ሰማይ ዝናብ እንዳይሰጥ 3 ዓመት ከ6 ወር ብለጉም አንተን ለምኜ በአንተ ፈቃድ ነው፣ የኔ ክብር ይገለጥ ዘንድ አይደለም። ስለዚህ አንተ ነህ ጌታ፣ አንተ ነህ የነቢያት አለቃ ብሎ የነቢያት ፍጻሜ በክርስቶስ እንደተከናወነ የነቢያት የትንቢታቸው ማዕከል ክርስቶስ እንደሆነ ኤልያስም ነቢዩ ይህንን አስረግጦ ተናገረ። በዚያም ሙታንና ሕያዋን አምላክ መሆኑ የተረጋገጠበት ነው። ሌላኛውና ሁለተኛው ኦሪትና ነቢያት የሚያመሰግኑት መሆኑን ለማሳየት ኢየሱስ ክርስቶስ ሙሴና ኤልያስን አንጥቷል። ሙሴ እንዳልኳችሁ የኦሪት አለቃ ነው። ኤልያስ ደግሞ የነቢያት አለቃ ነው። አሁን ሕገ ወንጌል እንደመጣ ከሕገ ነቢያት ከሕገ ኦሪት ባለፈ ሕገ ወንጌል አዲሲቱ ሕግ እንዳለች ያም ክርስቶስ እንደሆነ የሚያረጋግጥ ነው። ሶስተኛው አንዲት ቤተክርስቲያንን ለመመስረት ጌታችን መድኃኒታችን ኢየሱስ ክርስቶስ ነቢያትን፣ ሕግ አዋቂዎችን ሙሴን እንደዚሁም ተከታዮቹን ቅዱሳን ሐዋርያትን ሰብስቦ በቤተክርስቲያን ምሳሌ በሆነችው በደብረ ታቦር ተራራ ላይ ሰብስቧል። ስለዚህ የደብረ ታቦር ተራራ የቤተክርስቲያን ምሳሌ ናት። በቤተክርስቲያን ደግሞ ነቢያት ይታወሳሉ፣ ይመሰገናሉ፣ ይከብራሉ። ሐዋርያት ይመሰገናሉ፣ ይከብራሉ። አምላካቸው እግዚአብሔርን በመካከላቸው ሆኖ ክብሩ ይገለጣል። ሁላቸው ብርሃነ መለኮቱን ሲገልጥ እንደሰገዱ፣ እንደወደቁ፣ እንደተንበረከኩ በቤተ ክርስቲያንም የእግዚአብሔር የአምላካችን ክብሩ በምልአት ይገለጣል ማለት ነው። ስለዚህ ቤተ ክርስቲያናችን ሙሴና ኤልያስ መምጣታቸው ለዚህ መሆኑን አምልታ አስፍታ ትናገራለች። ሌላው ደመና ለምን ጋረዳቸው ነው። ደመና ሙሴ ከመቃብር ኤልያስ ከብሔረ ሕያዋን ከመጡ በኋላ ደመና ከሰማይ ወርዶ ጋረዳቸው። የኢየሱስ ክርስቶስ ልብሱ እንደ በረዶ ነጭ ሆነ፣ ፊቱ እንደ ፀሐይ አበራ ይለናል ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 17 ቁጥር 5ን ስንመለከት በእርሱ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅም ተሰማ። ይህ የሚያመለክተው እግዚአብሔር በብሉይ ኪዳንም በደመና ይገለጥ እንደነበረ በሐዲስ ኪዳንም እግዚአብሔር አብ ከልጁ ከኢየሱስ ክርስቶስ ጋር እንደነበረ የሚያረጋግጥ ነው። ደመና ወርዶ መጋረዱ። እስራኤላውያን በምድረ በዳ ሲጓዙ እግዚአብሔር ደመናን እየጋረደ ይመራቸው ነበር። እግዚአብሔር ከነሱ ጋር መሆኑን ለማመልከት ነው። ብዙዎች ኢየሱስ ክርስቶስን ተመልክተው አብን አሳየንና ይበቃናል ሲሉት ነበር ቅዱሳን ሐዋርያት ሳይቀሩ። ስለዚህ ነው እግዚአብሔር አብ ከክርስቶስ ጋር መሆኑ ለማረጋገጥ ደመና ከበባቸው ይላል። ደመና በቤተ ክርስቲያናችን አስተምሮ የመንፈስ ቅዱስም ምሳሌ ነው። ስለዚህ በአጠቃላይ የሥላሴን አንድነት የሥላሴን ሦስትነት ቤተ ክርስቲያን ያረጋገጠችበት ወይም የምትሰብክበት የምታስተምርበት ታላቅ አብይ በዓል ነው የደብረ ታቦር በዓል። አብ በደመና ሆኖ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፁን አሰማ። ወልድ ቆሞ ፊቱ እንደ ፀሐይ በራ፣ ልብሱ እንደ በረዶ ነጭ ሆነ። መንፈስ ቅዱስ ደግሞ በአምሳለ ደመና ዙሪያቸውን ከቧቸው ዋለ። ስለዚህ የአብ የወልድ የመንፈስ ቅዱስ አንድነት ጌትነት የተረጋገጠበት ነው። የእግዚአብሔር አብ ንግግር ምን አለ? የምወደው ልጄ አለ። የጸጋ ልጅነት አይደለም፣ የባህሪ ልጅነት፣ የገዢነት ልጅነት ከኔ ጋር የሚተካከል ሲለው ነው። ክብሩን ሲነግራቸው ነው። አምላክነቱን ሲገልጥላቸው የምወደው ልጄ አለ። እርሱን ስሙት። ማንን መስማት እንዳለብን
ማንን መከተል እንዳለብን ኦሪትና ነቢያት ትንቢት ተፈጽሞ የወንጌል ትእዛዝ በክርስቶስ ኢየሱስ እንደመጣ ያረጋገጥንበት ነው። ስለዚህ ነው ቤተክርስቲያናችን ይህንን በዓል ከ9 አበይት በዓላት መድባ የሥላሴ አንድነት ሶስትነት በገሃድ የተረጋገጠበት ደግሞ ቅዱሳን ሐዋርያትም ቅዱሳን ነቢያትም በአንድነት ሆነው በዚህ መሆን ለኛ መልካም ነው ያሉበት ዕለት በመሆኑ በዓሉን ታላቅ አድርጋ ታከብረዋለች። በተጨማሪ ይህ በዓል ሃይማኖታዊ ከመሆኑ ባለፈ ባህላዊ ትውፊትም አድርጋ ቤተክርስቲያናችን ታከብረዋለች። ይህ ትውፊት ምንድነው ያልን እንደሆነ በተለምዶ ቡሄ እያለን እንጠራዋለን። ቡሄ ማለት ብሩህ፣ ክፍት፣ ብርሃን፣ ገላጣ የሚሉትን ትርጉሞች ይይዛል። በዓሉ በሚከበርበት ወቅት የክረምት ወይም የጨለማው ዘመን አልፎ የዝናብ ደመና ተገፎ የብርሃን ወገግ ብሎ የሚታይበት ፀሐይ የሚወጣበት በመሆኑ ገላጣ ብርሃን በሚል ቤተክርስቲያናችን ቡሄ የሚለውን ስያሜ ሰጥታ ዕለቱን ከደብረ ታቦር በዓል ጋር በአንድነት ታከብረዋለች። ከደብረ ታቦር በዓል ጋር እንደዚሁ ስናያይዘው ደግሞ የጌታችን ብርሃነ መለኮት የተገለጠበት ልብሱ እንደ በረዶ ነጭ የሆነበት ፊቱ እንደ ፀሐይ የበራበት ዕለት በመሆኑ ብርሃን ገላጣ የሚለውን የሚገልጥ ሆኖ እናገኘዋለን ማለት ነው። ከዚህ ከቡሄ ወይም ከደብረ ታቦር በዓል ጋር በተያያዘ በትውፊት የሚደረጉ የሚከናወኑ ብዙ ተግባራት አሉ። ትውፊት ማለት አወፈየ ከሚለው የግዕዝ ግስ ነው የተገኘው። በቃል ከትውልድ ትውልድ ሲወርድ ሲዋረድ የመጣ ማለት ነው። ስለዚህ አባቶቻችን ቅዱሳን ሐዋርያት ወንጌላውያን ከጻፉልን ባሻገር በቃል በዕለቱ የተደረጉ ነገሮችን በትውፊት ሲተላለፍ የመጣውን ቤተክርስቲያናችን አምና ትቀበላለች። ምክንያቱም ትውፊት ለመጽሐፍ ቅዱስ መጻፍም ምክንያት ነው። ያዩትን የሰሙትን ሲነገር ያደመጡትን ነውና ወንጌላውያን በቅዱሳት መጽሐፍት የጻፉልን አንድም እግዚአብሔር እንዲጽፉ ባቀበላቸው የመንፈስ ቅዱስ ምሪት ከመሆን ባለፈ ማለት ነው። ስለዚህ በዚህ በደብረ ታቦር ወይም በቡሄ በዓል ችቦ ይለኮሳል። ችቦ ወላጆች የእረኞች ወላጆች በዛ በደብረ ታቦር ተራራ ላይ የነበሩ ልጆቻቸውን ለመፈለግ ከጌታ ብርሃን የተነሳ ቀን መስሏቸው ምሽቱን እረኞች በጎቻቸውን ላሞቻቸውን ሲያሰማሩ ሲጠብቁ ነበር። ስለዚህ እነሱን ፍለጋ ችቦ ለኩሰው ወደ ተራራው ወጥተዋልና ያንን ለማመልከት አንድም የጌታን ብርሃነ መለኮት ለመግለጥ አባቶቻችን ይህንን ስርዓት አቆይተውልናል። ስለዚህ ችቦው ሲለኮስ በጌታ ዘንድ የተገለጠውን ብርሃነ መለኮት በአእምሯችን እናስባለን። ይህንን ተፈጥሮ ይህንን ሁነት ምክንያት አድርገን ክርስቶስን እናስብበታለን ማለት ነው። ሌላኛው ሙልሙልም እንደዚሁ ወላጆቻቸው ልጆቻችን ርቧቸው ይሆናል ቆይተዋል ብለው በወቅቱ ያላቸውን ጋግረው ወደ ተራራው ይዘውት የወጡትን ይህንን ትውፊት ለማመልከት ቤተክርስቲያን ይህንን ታስባለች። እኛም ዕለቱን ስናስብ ቤተክርስቲያን አብይ በዓል አድርጋ ስርዓተ ቅዳሴ አዘጋጅታ የክርስቶስን ህብስት፣ የክርስቶስን እንጀራ፣ የክርስቶስን ደም ለአማኞቿ ታቀብላለች። ስለዚህ እኔና እናንተም በዓልን ስናስብ የምናርፈው ቅዱስ ሥጋውን ክቡር ደሙን በመብላት በመጠጣት በመንፈሳዊ አገልግሎት እንጂ በዓለማዊ ነገር እንዳይደለ ሁላችን ልናስብ ያስፈልጋል። ይልቅም የእመቤታችን የቅድስት ድንግል ማርያም የሱባኤ ወቅት በመሆኑ መጠን ሥጋውን በመቀበል ደሙን በመቀበል በዓሉን እንድናከብር እግዚአብሔር አምላካችን ሁላችንንም ይርዳን። ሌላኛው ጅራፍ ደግሞ እንደዚሁ ይጮሃል። ጅራፍ የሚጮህበት ምስጢር ደግሞ አብ በደመና ሆኖ የምወደው ልጄ ይህ ነው እርሱን ስሙት የሚለውን ቃል ሲናገር የተሰማውን የድምፁን ግርማ የድምፁን ነጎድጓድ ለማመልከት ደግሞ በወቅቱ የነበሩ እረኞች እንደሚታወቀው በጎቻቸውን ላሞቻቸውን ሲጠብቁ ከብቶቻቸውን ሲጠብቁ ጅራፍ እየጮሁ ነው አውሬ እንዳይተናኮላቸው። ስለዚህም በዚያን ወቅት የአብን ድምፅ የምወደው ልጄ እርሱን ስሙት የሚለውን ቃል ትእዛዝ ለማስታወስ ጅራፍ እያጮህን ይህን የደብረ ታቦር በዓል እናስበዋለን እናከብረዋለን ማለት ነው። በተጨማሪም ሌሎች ብዙ መንፈሳዊ ዝማሬዎች
ይኖራሉ። ሐዋርያት ከእረኞች ጋር ያደረጉትን ዝማሬ የደስታ ልውውጥ ለመግለጥ ነው። ስለዚህ እግዚአብሔር አምላካችን ወዶ ፈቅዶ ለዚህ ዕለት አድርሶናል። ደግሞ ለእመቤታችን ለቅድስት ድንግል ማርያም የትንሣኤ የዕርገቷም በዓል ለፍጻሜው እንዲያደርሰን የአምላካችን ቅዱስ ፈቃዱ ይሆንልን። የሰማነውን በልቦናችን ያሳድርብን። 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር አምላካችን ይርዳን። ወስብሐት ለእግዚአብሔር።